ጤና ይስጥልኝ ተመልካቾቻችን ይህ አዲስ ቢዝነስ ሪቪው ነው። ከሰሞኑ የዲቪ 2026 ውጤት መለቀቁን እናስታውሳለን። በዚህ ቪዲዮ ውጤታችሁ እንዴት ማወቅ ትችላላችሁ፣ ኮንፊርሜሽን ኮድ የጠፋባችሁ ከሆነ ደግሞ እንዴት ኮንፊርሜሽን ኮዳችንን ማግኘት እንችላለን የሚለውን አንድ በአንድ ስቴፕ ባይ ስቴፕ እንመለከታለን ማለት ነው። እንደ ሁሉ ጊዜው ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንድታደርጉ ይሄንን ቪዲዮ ላይክ በማድረግ እንድትጀምሩ እጋብዛለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ብዙ ዲቪ ውጤት እናሳውቃለን የሚሉ የተለያዩ ድረገጾች አሉ። ትክክለኛው የዲቪ ውጤት የምታውቁበት ድረገጽ አሁን በስክሪኑ ላይ የምትመለከቱት dvprogram.state.gov የሚለው ድረገጽ ነው። ስለዚህ ትክክለኛ የዲቪ ውጤት የምታውቁበት ድረገጽ ይሄኛው ድረገጽ ነው። እኔ የምጠቀመው ኮምፒውተር ነው። ኮምፒውተር ላይ ካላችሁ የብራውዘራችሁን ክሮም ተከፍቱና በምትመለከቱት መልኩ dvprogram.state.gov ብላችሁ ሰርች ታደርጋላችሁ። የበጅ ስልካችሁ የምትጠቀሙ ካላችሁ በተመሳሳይ ክሮም ከፍታችሁ ይሄንን ድረገጽ አስገብታችሁ ሰርች በምትሉበት ሰዓት በምትመለከቱት መልኩ የዲቪ ውጤት የምታውቁበት ዌብሳይት ይከፍታል ማለት ነው። ከታች እንደምትመለከቱት click the link below to check DV 2026 and DV 2025 entrant status ምትል ጽሁፍ ካለችበት እቺ ሰማያዊ በነጭ ጽሁፍ ያለባትን ቦክስ ትጫናላችሁ ማለት ነው። ስለዚህ ውጤታችሁን እንድታውቁ የሚመራችሁን ገጽ ይከፍትላችኋል። በመቀጠል ኮንቲኒው ትሉታላችሁ። በተመሳሳይ በሰማያዊ መደብና በነጭ ጽሁፍ ያለባትን ማለት ነው በመተመለከቱት መልኩ መረጃችሁን እንድታስገቡና ውጤታችሁን እንድታውቁ የሚያደርግ ገጽ ይመጣል ማለት ነው። እዚህ ላይ የምታስገቧቸው ኢንፎርሜሽኖች ኮንፊርሜሽን ኮዳችሁን ወይም ኮንፊርሜሽን ቁጥራችሁን ታስገባላችሁ። እዚህኛው ቦክስ ላይ የአያት ስም ታስገባላችሁ፣ የተወለዳችሁበትን ዓመተ ምህረት ታስገባላችሁና አውተንቲኬሽን ኮድ ያመጣላችኋል። ለያንዳንዳችሁ የተለያየ አውተንቲኬሽን ነው የሚያመጣው። እሱን አውተንቲኬሽን ኮድ አስገብታችሁ መጨረሻ ላይ ሰብሚት በምትሉበት ሰዓት ውጤታችሁን ያሳያችኋል ማለት ነው። እንዴት ነው የሚለውን አሳያችኋለሁ ማለት ነው። ከዛ አስቀድመን ግን ብዙዎች ኮንፊርሜሽን ኮድ ይጠፋባችኋል። ኮንፊርሜሽን ኮዳችንን በተለያየ መልኩ ልናጣ እንችላለን፣ ሊጠፋብን ይችላል። እንዴት መልሰን የረሳነውን የጠፋብንን ኮንፊርሜሽን ኮድ ማግኘት እንችላለን የሚለውን እንመልከትና ውጤት እንዴት ማወቅ እንችላለን የሚለውን አንድ ላይ አሳያችኋለሁ ማለት ነው። በተመሳሳይ መንገድ ተከትላችሁ ከመጣችሁ በኋላ እዚህ ኮንፊርሜሽን ቁጥር የምታስገቡበት ቦክስ ስር forgot confirmation number ምትል በሰማያዊ ጽሁፍ የተጻፈች አለች። እሷን forgot confirmation code ሚለውን ትጫናላችሁ። እሱን ከተጫናችሁ በኋላ የረሳችሁትን ኮንፊርሜሽን ኮድ መልሳችሁ እንድታገኙ መሙላት ያለባችሁ መረጃዎች አሉ። እሱን ትሞላላችሁ ማለት ነው። የመጀመሪያው የዳይቨርሲቲ ቪዛ ወይም የዲቪ ፕሮግራም የአፕላይ ያረጋችሁበት ዓመተ ምህረት ትመርጣላችሁ። የ2026 ስለሆነ ራሱ አውቶማቲካሊ መርጦት ነው የሚመጣው ብዙ ጊዜ ስትከፍቱት ማለት ነው። በተለያየ መልኩ አዘር ወይም ደግሞ 2025 ላይ ሆኖ ከሆነ የ2026 ተመልካች ስለሆናችሁ 2026 ሚለውን እሱን መመረጡን ማረጋገጣችሁን እንዳትረሱ። በመቀጠል እንደምትመለከቱት የመጀመሪያ የአያት ስም ታስገባላችሁ። ከዛ በኋላ ስማችሁን ታስገባላችሁ። ከዛን የሚድል ኔም ወይም የአባት ስም ታስገባላችሁ ማለት ነው። ከዛ በኋላ የተወለዳችሁበትን ዓመተ ምህረት ቀንና ወር ታስገባላችሁ። ከወር ነው የምትጀምሩት። ለምሳሌ እኔ ያስገባሁኝ ቀን ወር ቀንና ዓመተ ምህረት በቅደም ተከተል ታስገባላችሁ። እንደዛ ይጠይቃችኋል። ከዛ በኋላ ኢሜል አድራሻችሁን ይጠይቃችኋል። አፕላይ በምታደርጉበት ሰዓት የሞላችሁትን ኢሜል አድራሻ እሱን ይጠይቃችኋል። እሱን ታስገቡለታላችሁ።
ከዛ በኋላ በተመሳሳይ ኦተንቲኬሽን ቁጥር ይጠይቃችኋል። ኦተንቲኬሽን ቁጥር የተለያየ ኦተንቲኬሽን ቁጥር ነው የሚያመጣው። እሱን በስትክክል መሙላታችሁን አረጋግጡ። ከዛ በኋላ ሰብሚት በምትሉበት ሰዓት በምትመለከቱት መልኩ ረስተን የነበረውን ኮንፊርሜሽን ኮድ ራሱ አውቶማቲካሊ ሞልቶልናል አምጥቶልናል ማለት ነው። እሱም ብቻም ሳይሆን የአያታችንን ስም አምጥቶልናል፣ የተወለድንበትን ዓመተ ምህረት አምጥቶልናል። መጨረሻ ላይ ኦተንቲኬሽን ኮድ እንድንሞላ ይጠይቀናል። ሶ ይሄ ማለት ነው ፎርጎት ኮንፊርሜሽን ኮድ ካልነው በኋላ ያስገባንለት ኢንፎርሜሽን ተመርኩዞ የኛን መረጃ አግኝቶታል። ኦተንቲኬሽን ኮድ በማስገባት በቀላሉ ድጋሚ ኮንፊርሜሽን ኮዳችንን ከዚህ ወስደን ውጤት ለማወቅ መምላት ሳይጠበቅብን ጀስት ኦተንቲኬሽን ኮድ ብቻ በማስገባት በዚህ በሞላ ነው ኮንፊርሜሽን ኮድ ባገኘነው ኮንፊርሜሽን ኮድ መሰረት ውጤታችንን በቀላሉ እዚሁ ማየት እንዲያስችለን ራሱ ያመጣልናል ማለት ነው። ስለዚህ በቀላሉ በምትመለከቱት መልኩ ኦተንቲኬሽን ኮዳችንን አስገብተን የ2026 ዲቪ ደርሶኛል አልደረሰኝም የሚለውን በቀላሉ ማወቅ ትችላላችሁ ማለት ነው። ሶ ሰብሚት ትሉታላችሁ። የምትመለከቱት መልኩ ውጤት ያሳየናል ማለት ነው። ስለዚህ እኔ አልደረሰኝም አንፎርቹኔትሊ ሶ ሃዝ ናት ቢን ሴሌክትድ ብሎኛል። የ2026 የሞላሁት የዲቪ እድለኛ አይደለሁም ማለት ነው። ከደረሳችሁ ደግሞ ራንደም በተደረገ መረጣ እድለኛ እንደሆናችሁ የሚገልጽ ዝርዝር ያለ መልእክት ይመጣላችኋል ማለት ነው። ስለዚህ በዚህ መልኩ ኮንፊርሜሽን ኮዳችሁን ከረሳችሁና ከጠፋባችሁ ማግኘት ትችላላችሁ ማለት ነው። ስለዚህ ልመለስና እንዴት ውጤታችንን ማወቅ እንችላለን የሚለውን ላሳያችሁ። ብዙም የሚከብድ አይደለም። ቀደም ብዬ እንዳልኩት እዚህ ጋር ቦክሱ ላይ እንደምትመለከቱት ኮንፊርሜሽን ኮዳችሁን ታስገባላችሁ። ኮንፊርሜሽን ኮዳችሁን አስገባችሁ ከዛን የአያት ስም ታስገባላችሁ። ሁለተኛው መጠይቅ ላይ ሶስተኛ ላይ የተወለዳችሁበትን ዓመተ ምህረት ታስገባላችሁ። ከዛ ኦተንቲኬሽን ቁጥር ታስገባላችሁ። ከዛን እዚህ ጋር ከታች ሰብሚት በምትለውን በሰማያዊ ቦክስ በነጭ ጽሁፍ ያለችበትን ሰብሚት በምትሉበት ሰዓት የዲቪ 2026 ውጤታችሁን ያሳያችኋል ማለት ነው። በምትመለከቱት መልኩ ሃዝ ናት ቢን ሴሌክትድ ካለ የ2026 እድለኛ አይደላችሁም ማለት ነው። ፈርዘር ዝርዝር ራንደም በሆነ መልኩ በተደረገ ምርጫ የ2026 እድለኛ መሆናችሁን የሚያረጋግጥ መልእክት የያዘ ጽሁፍ ከመጣላችሁ ደግሞ እድለኛ ሆናችኋል ማለት ነው። ስለዚህ በዚህ መልኩ በቀላሉ የ2026 የዲቪ ውጤታችሁን ማወቅ ትችላላችሁ። እንዲሁም የጠፋባችሁን የረሳችሁትን ኮንፊርሜሽን ኮድ ማግኘት ትችላላችሁ ማለት ነው። ቪዲዮውን እስከ መጨረሻው ድረስ እንድትከታተላችሁ እናመሰግናለን። ቻናላችንን ሰብስክራይብ እንድታደርጉ ይህ ጠቃሚ መረጃ ለብዙዎች እንዲደርስም ሼር እንድታደርጉ እንጋብዛለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።